special guest ትናንት እንዳወራችሁ all the way from Ethiopia Abrish Media is in the house አንድ አመታችን ነው ባይብል ኤንድ ኮፊ በዚህ ስፔሻል ሴሌብሬሽን ላይ the special day ነው actually ቀላል አይደለም አንድ አመት ሙሉ እግዚአብሔር ረድቶን ይሄን ባይብል ስተዲ ባይብል ኤንድ ኮፊ ያረግን ነውና የአንደኛ አመታችንን ዛሬ ያከበርን አንደኛ የሆነ ሰው ደግሞ አብሮን ጆይስ ያረገን ሌላ ኤክሳይትመንት ነው you get me yes እግዚአብሔር መስከነት ለመናገር መጽሐፍ ቅዱስ እያጠኑ መቆየት ሌላ ነገር እንደማድረግ ቀላል አይደለም የተለያዩ ሐሳቦች አሉ በተለይ እዚህ ሀገር እንደሚኖር ሰው የተለያየ ስራ ያያለ የተለያየ ነገር ማድረግ ያለባችሁ ፕራዮሪቲ ለእግዚአብሔር ቃል ሰጣችሁ ወደዚህ ስፍራ መጣችሁ መጽሐፍ ቅዱስ አንድ ላይ ማጥናት ቀላል አይደለም እንዲሁም ደግሞ ሊድ ያረክ ያለው አንተ ጉዳዩን እንደዚህ እንዲቀጥል አድርጎ መስራት ምን ያክል ሐስል እንዳለው ስለሚገባኝ አገልግሎቱ ሚዲያ ላይም ነው ፕላስ ደግሞ እዚህ መሬት ላይም ነው ሁለቱን ማኔጅ አድርጎ መቆየት በጣም ትጋት የሚጠይቅ ነገር እና እግዚአብሔር ይመስገን እንኳን ደስ ያላችሁ እንኳን ጌታ ረዳችሁ thank you Abrish so it's Friday thank God it's Friday ያለን እስቲ ኮፊ ይዘን ሁላችንም ከጎን ያለውን thank God it's Friday በለው እስቲ ከጎን ያለው yes cheers thank God it's Friday so እንደ ኢየሱስ የሚል ተከታታይ ትምህርት የተማረ ነበር ዛሬ ጆይን ስላረከን በጣም ደስ ብሎኛል በዚህ ተከታታይ ትምህርት እና ጂሰስ ክራይስት ከቴምፕቴሽኑ ጀምሮ ሚኒስትሪውን እንዴት ነው የሰራው ካራክተሩ ምን ይመስላል የክራይስት ላይክ ላይፍ ክርስትና ማለት at the end of the day ክርስቶስን መምሰል ነው ሶ የሱን ካራክተሮች ሚኒስትሪውን እንዴት እንደሰራው እሱን እንዴት መምሰል እንዳለብን እያወራን ነበርና ከ3 ሳምንት ጀምሮ ደግሞ ፓራቦልስ በምሳሌ ነበር የሚያስተምረው የነበረው ጂሰስ ክራይስት እና ለቀረቡት ሃንግሪ ለሆኑት ብቻ ነበር ኤክስፕሌን የሚያደርግላቸው እና እነዛን ምሳሌዎች እያየን ነበር ዛሬ የመጨረሻው ኤፒሶድ ነው የአመቱን ዛሬ እንዘጋለን ከዛ በኋላ ብሬክ እንወስዳለን ለተወሰነ ጊዜ ሶ የመጨረሻውን ፓራቦል ዛሬ የምናየው ፓርት ማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ያለው ቃል ከቁጥር 24 ጀምሮ ሌላ ምሳሌ ያቀረበላቸው እንዲህ ማለት መንግስት ሰማያት በእርሻው መካከል ዘርን የዘራን ሰው ትመስላለች ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ የባለቤቱን ባሮች ቀርበው ጌታዬ መልካም ዘር በእርሻ ዘርተ አልነበረምን እንክርዳዱስ ከወዴት አገኘ አሉት እርሱም ጠላት ይህን አደረገ አላቸው ባሮቹም እንግዲህ ሄደን ብንለቅመው ትወዳለና አሉት እሱ ግን እንክርዳዱን ስትነቅሉ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም ተዋቸው እስከ መከር ጊዜ አብረው ይደጉ በመከርም ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ በእሳትም ለመቃጠል በነዶም እሰሩ ስንዴውን ግን በጎተራው ክተቱ እላለሁ አለ በጣም ከባድ ነው ይሄ ምሳሌ ጂሰስ ክራይስት በምሳሌ ያስተማረው ቃል ነውና ዛሬ ስለ ሲድ ወይም ስለ ዘር በጣም የሚገርም ይሄን ፓርት ያየውኝ ሁለት አይነት ዘር አለ መልካም ዘር አለ እንደገና ጠላት ደግሞ የሚዘራው ሌላ ዘር አለ እና ብዙ ጊዜ ያን ጠላት የሚዘራው ዘር አንደርስታንድ አናደርገውም አናየው እግዚአብሔር የሚዘራው ዘር አለ ጠላት የሚዘራው ዘር አለ ሶ እዚህ ላይ እስቲ ስለ ዘር the power of seed ብዙ ጊዜ እንደ ቀልድ የምንሰማቸው ጠላት የሚዘራባቸው ሐሳቦች
ስር ይሰዱና ፍሬ ያፈራሉ። ለዛ ነው አንዳንድ ሰዎች ካራክተራቸውን እናይና ይሄ መጥፎ ሰው ነው፣ አቲቲዩዱ ከባድ ነው፣ ቢሄቪየሩ ከባድ ነው እንላለን። ግን የተዘራ ዘር አለ እዛ ፍሬ ላይ ከመድረሱ በፊት። በጣም ከዚህ ማቴዎስ 13 ላይ ከተነገሩት ምሳሌዎች በጣም ፓወርፉል ምሳሌ ነው ብዬ ነው የማስበው። ምክንያቱም ከላይም በምሳሌ ስለጀመረ በምሳሌ የሚታወቅ መጽሐፍ ነው ማቴዎስ 13 ላይ ያለው ሐሳብ እና ጌታ ኢየሱስ ክርስቶስ እዚህ ጋር የተናገረበት ደግሞ ትንሽ ከፍ ያለ ሐሳብ አለው ብዬ አስባለሁ። ምክንያቱም ጌታ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ወይም ደግሞ ከመወለዱ በፊት ለምሳሌ ነቢያቶች ተንብየዋል። ንጉስ ይወለዳል፣ ዓለምን የሚያድናት ሴቭ የሚያረጋት መድኃኒት ይወለዳል ተብሎ ተተንብየዋል። እና ህዝበ እስራኤልም ይሄንን ነው የሚጠብቀው። ህዝቡም ይሄንን ነው የሚጠብቀው። አንተ ወደ አነሳው ሐሳብ መጣለሁ። ህዝበ እስራኤልም ይሄንን ነው የሚጠብቀው። በቃ አዳኝ ነው የሚፈልጉት። ገብቷል አይደለ? አሁን ኮንትሮል የሚያደርግ ንጉስ የሆነ እኮ ሬን የሚያደርግ የሚገዛ እኮ መጥቷል። ግን ምንድነው የሚያወራው እዚህ ጋር ይመጣና ንጉሱ በሚገዛበት ዓለም ላይ ምን አይነት ነገር ሊኖር እንደሚችል ነው የሚናገረው። አንደኛ ኢቪል የሆነ ነገርም ይኖራል ይላል። ሴም ታይም መልካም ዘርም አለ መጥፎ ዘርም አለ ይላል። እና መልካሙም ዘር እያለ ክፉም ዘር እያለ እንዴት ነው ሃንድል ማረገው? የእግዚአብሔር መንግስት በዛ መካከል ነው የምትኖረው። በዛ መካከል ነው የምትመላለስ። ገብቷል? እና የእግዚአብሔር መንግስት ባለበት ቦታ ነው ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ተገልጣለች ብሎ ተናግሯል። በእናንተ መካከል ናት ብሏል አለ። ግን ሮማውያን ደግሞ እያስጨነቋቸው ነው። እስራኤላውያን ደግሞ ከሮማውያን ግዞት ነፃ መውጣት እየፈለጉ ነው። በቃ አዳኝና አድነን ነው ፍላጎታቸው። ከላይ ቁጥር 1 ላይ ጀምሮ ምዕራፍ 13 ስናነብ ህዝቡ ተሰብስቦ እየሰማ ተሰበሰበው ህዝብ በባህር ማዶ ተቀምጦ የሚናገረው ነገር ምንድነው? ይሄንን ምሳሌ ነው የሚናገራቸው። አዳኝ ነኝ፣ ንጉስ ነኝ፣ ግን ምገዛው እናንተ በዘራችሁት ወይ ደግሞ መልካም ዘር ባለበት መጥፎ ዘርም አለ። በዛ መካከል ነው እየገዛው የምኖረው። ዘር የተዘራ ዘር ሊኖር ይችላል። ኦፍ ኮርስ መጥፎ ዘር፣ ከዛ መልካም ዘር ደግሞ አለ በመካከላቸው። መልካሙና መጥፎን እንዴት አድርጌ ነው ማኔጅ አድርጌ የምቀጥለው? ንጉሱ እንዴት ነው ሬን ሲያደርግ የሚገዛው? አገዛዙ እንዴት ነው የሚያስቀጥለው? እንዴት ነው መልካሙን ከክፉ እንዴት ነው የሚለየው? እና እዚህ ክፍል ላይ በደንብ ዋና ሐሳብ ሆኖ የምናገኘው ንጉሱ ኢየሱስ በመካከላቸው አለ። ንጉሱ ኢየሱስ ግን ቅጽበታዊ ጀጅመንት የሚያደርግ ንጉስ ግን አይደለም። መጥፎ ዘርን እየዘሩ ያሉ እያስጨነቁ ያሉ ህዝበ እስራኤልን እየገዙ ያሉ ሮማውያን አሉ። ሮማውያን ግን እየቀጠቀጣቸው አይደለም ያሳያቸው። ኖ አይደለም አይደል? አገዛዙ እንደ እግዚአብሔር መንግስት ቁጥር 1 ላይ ሲናገር ቁጥር 24 ላይ ሲናገር የእግዚአብሔር መንግስት ይሄን ትመስላለች ይላል። ከዛስ መልካምን ዘር አንዱ ገበሬው ዘራ። ከዛ ዘርቶ ሲመለስ ደግሞ መጥፎ ዘር ተዘርቶ ተገኘ። እና በዚህ መካከል ግን እንዴት ነው መልካሙን ከመጥፎ የሚለየው? እንደዚህ ነው የሚለየው። እግዚአብሔር መንግስት እንደዚህ አድርጎ ነው መጨረሻ ላይ ንጥል ለሚያደርገው። መንግስቱ ኢሚዲየት የሆነ ጀጅመንት የሚያደርግ አይደለም። መንግስቱ ቅጽበታዊ የሆነ ውሳኔ የሚወስን አይደለም። ይጠብቃል። እና በጣም የሚያስደንቀኝ እኔ ሳጠናም ሳስተውል የነበረው የእግዚአብሔር መንግስት መጨረሻ ላይ ሌላ ሰው ያ መጥፎ ዘር የተባለው እንዲድን እንዲያመል ወደዚህ ወደ መልካሙ ዘር እንዲቀየር ይፈልጋል። ታግሶ ይጠብቃል። ዴፊኒትሊ አይገርም። ይሄ ዘር የምንለው ቅድምም ዲስከስ ያደረግን ሲዘራ ትንሽ ሊመስል ይችላል። እና there's a power in a seed. ያ ሲድ ነው ዛፍ የሚሆነው። ይገርም። ያ ሲድ ነው ብዙ ጊዜ እግዚአብሔር አንድ ጊዜ the harvest መጨረሻውን ኢንድ ጎሉን ነው ኤክስፔክት የምናደርገው በጣም ብዙዎቻችን። ግን እግዚአብሔር መጀመሪያ ሲድ ነው የሚሰጥ። ያንን መልካም ዘር ነው የሚሰጥ። እዚህ what are you going to do with the seed? በዛ ሲድ በዛ በሰጠ ዘር ምንድነው የምታረገው? ከዛ ነው በጣም ብዙዎቻችን ቁጭ ብለን እግዚአብሔር የሆነ ነገር ተአምር በአንድ ጊዜ እንዲሰራ ኢንድ ጎሉ ነው ኤክስፔክት የምናደርገው። እስቲ ስለዛ ነገር እናወራ። እግዚአብሔር እንደ ዘር ነው የሚሰጥ because it could be an idea.
የሆነ አንድ ክሬቲቭ የሆነ አይዲያ ሊሰጥ ይችላል። የሆነ ትንሽ ዘር ይሰጣል። እንደውም ላስት ዊክ እያወራ ነበር። የሰናፍጭ ቅንጣት መታል ነች፣ ከሁሉ ያነሰች ስትታይ በጣም ኢሚንት ነች። የሰናፍጭ ቅንጣት ነች፣ ግን ያቺ ዛፍ ትሆናለች። ስለዚህ እግዚአብሔር አይዲያ ሰጥቶ ሊሆን ይችላል። you get me? yes አይዲያ ሰጥቶ ሊሆን ይችላል። የሆነ ክሬቲቪቲ ሰጥቶ ሊሆን ይችላል። የሆነ ታለንት የሆነ ጊፍት ሰጥቶ ሊሆን ይችላል። ግን በዛ ጊፍት ምንድነው የምታደርገው? እግዚአብሔር በአንድ ጊዜ የሆነ ታምር ሰርቶ እንድ ጎሉ ላይ ላደርስ ይችላል። እና ያቺን ነገር እንዴት ነው የምትይዛት? ያን ነው በጣም ፓወርፉል ነው ዘር የምንለው። ጠላትም እንደዛው ነው። ትንሽ ነገር ሹክ ብሎ ሄዶ ስር ይሰዳል። ከዛ በኋላ ነው ላይፋችንን ዲስትሮይ የሚያደርገው። እና ስለዚህ ትንሿ ዘር እንደ ቀላል የምናያት እግዚአብሔር የሰጠን አይዲያ እስቲ እንዴት ታዋል? ለዛም ይመስለኛል ጌታ ኢየሱስ የተዘራው ዘር አንደኛ በቅሎ ዛፍም ይሆናል። የተዘራው ዘር ደግሞ መንገድ ዳር በማይሆን ቦታ ላይ ከሆነ ደግሞ ሊደርቅም ይችላል። ላይኛው ፓራብሎች ላይ እንደተናገረው አንድ ምሳሌ እንደዋለ የሆነ ሊደርሺፕ ላይ ሲያስተምር በዚህች ዘር ውስጥ ምን ታያለ ተብሎ የሆነች ዘር ተቀመጠና በዚህ ዘር ውስጥ ምን ታያለ ይላል። ከዛ አንደኛው እዚህ ዘር ውስጥ እኔ ማየው የሆነ ወይ ባቄላ ከሆነ ለምሳሌ የባቄላ ፍሬ ነው የሚታየኝ ይላል። ሌላኛው ደግሞ ይመጣና በጣም አርቆ የሚያይ ሰው እኔ እዚች ዘር ውስጥ ማየው ጫካ ነው ማየው ፎረስት ነው የሚታየኝ ይላል ማለት ነው። ኦፍ ኮርስ ያቺ ዘር ናት ፎረስት የምትሆነው። ኦፍ ኮርስ ያቺ ዘር ናት ጫካ የምትሆነው። እና ጌታ ኢየሱስ ክርስቶስም ስለ ዘር ያነሳበት ምክንያት ለዚህ ይመስለኛል። አንደኛ አድጎ ፍሬ አፍርቶ መልካም ሆኖ ለብዙ የሚተርፍ ጤናማ የሆነ ነገር ሊሆን ይችላል። ሁለተኛ ደግሞ ሌላውንም የሚያቀነጭር የሚያጠፋ ወይም ደግሞ የሚመክን ሊሆን ይችላል። ሐሳብ ግልጽ ነው። ለዛ ይመስለኛል ጌታ ኢየሱስ ሐሳቡን ከዘር ጋር አገናኝቶ እግዚአብሔር መንግስት እንደዚህ አይነት ትመስላለች ብሎ የተናገረው ብዬ ነው ማለት ነው። ኃላፊነት ነው። ዘር በዚህ ክፍል ላይ ስናነሳ ዘሩን የሚዘራው ሰውዬ ዘርቶታል። ከዛ ደግሞ እስኪያድግ ድረስ ጠብቅ የሚል ትዕዛዝ እየሰጠው ነው። እስኪያድግ ድረስ ጠብቅ። ልዩነቱ እዛ ጋር ነው እያለ ያለው። ቀጣይ የምናነሳው ሐሳብ ይመስለኛል ምናልባት የዘሩ ገና ተወልዶ ሁለቱም ዊዱና ዊቱ ሁለቱ አንድ አይነት ናቸው በልጅነታቸው ወይም ደግሞ በትንሽነታቸው ጊዜ ኦልሞስት ሴም ናቸው። መለየት አይቻልም ዘሩ እና ይሄኛው ሁለቱ አንድ አይነት ሆነው ሁለቱም ከሚጠፋው ወያኖ ዘሩን ይዞ ከሚጠፋ ዋናውን ዊቱን ይዞ ከሚጠፋ ዊዱ አድጎ ትልቅ ሆኖ ሁለቱም የሚለዩበት ሲዝን ይመጣል፣ ጊዜ ይመጣል። እስከዛ ድረስ ጠብቅ ይለዋል። ብዙ ጊዜ እኛም ጋር ስንመጣ አሁን ያለውን ክርስትናም ስናይ ሰዎች እግዚአብሔር የሰጣቸው ጸጋ እግዚአብሔር የሰጣቸው ዘር አለ። ቅድም ስናወራ እንደነበረው እግዚአብሔር የሰጠህን ዘር በጣም ፕሮቴክት አድርገህ የምታሳድግበት አለ፣ ለትውልድ የምታበቃበት አለ። ሌላኛው ደግሞ አልታገስ ብለህ በጣም መናም የምታስቀርበት አለ፣ ሜዳ ላይ የምትበትንበት አለ፣ እንዲደርቅ እንዲመክን የምታደርግበት አለ። ዝም ብዬ እንደው ባነሳ ዘር ተዘርቶ እስከሚያድግ ድረስ ያለው ፕሮሰስ ቀላል አይደለም። እዚህ ውስጥ ለምሳሌ ንግድ ላይ የምትሰማሩ ሰዎች አላችሁ። ሱቃችሁን ሲጀምሩ፣ ስራችሁን ሲጀምሩ፣ ቢዝነሳችሁን ሲጀምሩ መቼስ ከላይ አልተጀመረም፣ ከታች ነው የተጀመረው። ፕሮሰስ አለው። በእነዚያ ፕሮሰስ ውስጥ ምን ያክል ደክሟችሁ ያውቃል? ምን ያክል ተስፋ አስቆርጧችሁ ያውቃል? እዚህ ኮፊ ባይብል ፍራይዴይ ላይ ብንመጣ በአንድ አመት ውስጥ ያገኘው እግዚአብሔር ሰጥቷል እኮ ዘር ነው። ይሄ ዘር ነው መዘራው እግዚአብሔር የሰጠ ዘር ነው። ራዕይ ነው፣ ቪዥን ነው፣ የሚያድግ የሚሰፋ ነገር ነው። ግን ምን ያክል ግን ዋጋ አስከፍሎ ተስፋ አስቆርጦ ያውቃል? እና the same thing ፕሮቴክት ካላደረግከው፣ እንክብካቤ ካልሰጠኸው፣ ውሃ ካላጠጣኸው፣ ዝግጅት ካላደረግበት፣ ኢሞሽናል ኢንተለጀንስ ዴቨሎፕ ካላደረግ፣ ያንን ነገር ፕሮቴክት የምታደርግበትን ነገር በየአቅጣጫው ካላስቀመጥክ ሉዝ ታደርገዋለህ። ፕሮሰሱን መሄድ አንፈልግም።
መጨረሻ ኤንድ ጎሉ ላይ ነው ምናስ እና እዚህ ክፍል ላይ በጣም ማየት ያለብን ይሄ ይመስለኛል። ትንሽ ሆኖ ተጀምሮ እግዚአብሔር ኢንክሪዝ እንደሚያደርገው የትኛውም አሁን እግዚአብሔር በአይዲያ ደረጃ የሰጣችሁ አይዲያ ይኖራል። I don't know who need to hear this. አይዲያ ይኖራችሁ ነው። ያ ዘር ነው። የሆነ ታለንት እግዚአብሔር ይሄን ጀምሮ ይሄን አድርጉ እዚህ ጋር ጀምሩ ብሎ የሰጠን አይዲያ is a seed. ልክ ያንን ሲድ ግን ፕላንት ማድረግ አለ። ፕላንት ስታደርገው ነው የሚያድገው፣ ስር ይሆናል፣ ሩት ይኖራል። ከዛ ሩት ላይ ነው ፍሩት የሚሆነው ስለዚህ ፍሬው ላይ ለመድረስ መጀመሪያ አይዲያዋን ሪስፔክት ማድረግ አለ። እግዚአብሔር የሰጠን ያቺን ቅንጣት የምታክል የሰናፍጭ ቅንጣት የምታክለውን አይዲያ ሪስፔክት ማድረግና እንደ አይዲያ ሆነ ባይብል ኤንድ ኮፊ ፍራይዴይስ ራሱ seed we doing it every Friday and it's a process. God is taking us somewhere, so I know challenge አለው ፕሮሰስ አለው ብዙ መንገዶች አሉት። በዛ ውስጥ ግን ማለፍ አለብህ። አሁን ያንተ ሚኒስትሪ is a seed. በየእንትኑ የምትሰራቸው እያንዳንዱ ስራ you are watering it, ፕሮቴክት እያደረግከው ነው እንዳልከው እና so በህይወታችን እግዚአብሔር የሰጠን አይዲያ ጊፍት ታለንት ሪስፔክት አድርጉት። do something with it. እምነት ይኖራችሁ፣ ጀምሩት፣ ትከሉት፣ ውሃ ጠጡት፣ ፕሮቴክት አድርጉት፣ ሪስፔክት አድርጉት ራሳችሁ። እግዚአብሔር ከዛ ወስዶ ያሳድገዋል፣ ኢንክሪዝ ያደርገዋል። ስለዚህ እግዚአብሔር አይዲያ ሲድ ነው የሚሰጠን። በዛ ሲድ ግን ምንድነው የምናደርገው? ሁለተኛው ፓርት ተመሳሳይ ሰክሰስ አለ። እዚህ ጋር እንደ እንክርዳዱና እንደ ስንዴው ተመሳሳይ ስኬት አለ። ስኬት የሚመስል ግን ፌክ ስኬት አለ። እሱ ላይ እንደውም በደንብ ብታወራ ደስ ይለኛል። because አሁን ያለንበት ዘመን ሁሉም ስኬት ይመስላል። but it could be እንክርዳድ ፌክ ሊሆን ይችላል። ሁለቱም እያደጉ ነው። ሁለቱም ያድጋሉ እና early stage መለየት አይቻልም ማለት እዚህ ጋር መለየት አይቻልም። አሁን ብዙ ጊዜ ኮንፊውዝድ ሆነናል። ባይዞይ ኢቭን ሚኒስትሪ ራሱ ሪሊ መስላል እና ብዙ ፌክ የሆኑ ነገሮች አሉት especially now. ሁለቱም እንክርዳዱም ስንዴውም ቸርች ይሄዳል። ሁለቱም የእግዚአብሔርን ቃል ያወራል። ሁለቱም በልሳን ይናገራል። ሁለቱም ስንዴው እንክርዳዱ the same time እዚህ early stage ላይ መሳሰላል። በጣም ከባድ መመሳሰል አለ አሁን ያለንበት ዘመን። እና እስቲ ስለዛ አብርሽ በጣም አሁን ያለንበት ጊዜ እንደውም እሱን በደንብ የሚገልጸው ይመስለኛል። እዚህ ክፍል ላይ ትልቁም ነገር እሱ ነው። ይሄ ዊድ የተባለው ወይም ደግሞ እንክርዳድ የተባለው ውሸተኛው ስንዴ ነው አይደል? ፎልስ ዊት ነው the fake one. ስለዚህ ሪሊ መስላል። ልክ አሁን ስልክ ስንገዛ ሃይ ኮፒውና ኦሪጂናሉ እንዳለው አንድ ይመስላሉ፣ ግን የሆነ ቦታ ላይ ሲደርስ ይደረስባቸዋል። የሆነች ቦታ ላይ በቃ ይስታል። አንድ አይሆንም። በቃ ሙሉ በሙሉ ለማያውቀው ሰው ሊሰወርበት ይችላል። ግን የሆነ ቦታ ላይ ደግሞ ይደረስበትና ኦሪጂናሉ ይሄ ነው ፌኩ ይሄ ነው ተብሎ ይጋለጣል። ላይክዋይዝ በዚህ ክፍል ላይ ያወራ ያለው ልንቀለው እንዲያለው ኖ አትንቀለዋል። ለምንድን ነው ሲባል ኤርሊ ስቴጅ ላይ አንድ አይነት ናቸው። ከዛ ግን አንድ ጊዜ ሁል ጊዜ አንድ አይነት ሆኖ አይቀጥሉም። በጣም የሚገርመው ነገር የሆነ for certain period of time ሊመሳሰሉ ይችላሉ። አንድ አይነት ሊሆኑ ይችላሉ። ለመንቀል ሊያስቸግሩ ይችላሉ። አንደኛው እንደተነቀላለው ብለ ሌላኛው እንደተነቀል ትችላለህ። እንክርዳዱን ነቀላለው ብለ እንዲሁም ልታጠፋ ትችላለህ። እና የእግዚአብሔር መንግስት እውነት ለመናገር ታጋሽ ትዕግስትን በጣም ብዙ ውስጥ ያስተምረናል። ዋው ገብቷል። ፔሸንስን ያስተምራል በጣም። እና ብዙ ጊዜ በህይወታችን ቅድም አንስተሃል
ሰክሰስ የምንለውን ነገር የሆነ ነገር ቻሌንጆች ሲመጡ ምን መልሰው ምላሽ እንዴት ማድረግ እንዳለብን እንዴት ማኔጅ ማድረግ እንዳለብን የሚነግረን ሐሳብ ይመስለኛል። እርሊ ስቴጅ ላይ ሁሉም ነገር ሊመሳሰል ይችላል እና ፎልስ ዊት እና የትክክለኛው ስንዴ ወይም ደግሞ እንክርዳድና ስንዴ የሚለዩበት ጊዜ ይመጣል። የሚለዩበት ጊዜ ልክ አድጎ ስንዴው ፍሬውን ሲያፈራ ፍሬው ደግሞ ስንዴው እንዲያጎነብስ ሲያደርገው እንክርዳዱ የትኛው ነው ስንዴው የትኛው ነው ይለያል። በፍሬው ጊዜ ማለት ነው። በተዘሩበት ወቅት ፍሬ ባላፈሩበት ወቅት አይደንቲፋይ ማድረግ አትችልም። ይሄኛው እንትን እኮ ነው ማለት አትችልም፣ ስንዴ ነው። ይሄኛው ደግሞ እንክርዳድ ነው ማለት አትችልም። ትሸወዳለህ፣ ዲሲቭ ትደረጋለህ። ግን አድጎ ፍሬ ማፍራት የጀመረ ጊዜ ልክ እንደዛው እኛም እግዚአብሔር የሰጠን ነገር ይዘን ስነሳ የሆነ ሳልክ ቡም የሚል ነገር እኮ አለ እና ትክክለኛ እድገት ነሰሰሪ ላይሆን ይችላል። የሆነ ሳል ደግሞ በጣም ዲፕሬስ ልትሆን ዳውን እንድትሆን የሚያደርግ ደግሞ ቻሌንጅ ሊገጥም ይችላል። ያም ማለት ስቲል አልቲሜትሊ ይሄኛው ነው መጨረሻ ማለት አይደለም። እንደዚህ ቡም ያለው ማኔጅ ካላደረግከው ልክ ይሄኛው ሰውዬ ተቸኩሎ መጥቶ እንክርዳዱን እና ስንዴውን ለየው እንጂ ብሎ እንደነገረው ሁለቱንም ስሜት የሆነው ማኔጅ ታረቅ ቀርቶ ከነጋቀለ ስንዴውንም ይያጣል። አት ዘ ሴም ታይም ሌላኛው ደግሞ ዳውን የሚያደርግ ሐሳብ ቻሌንጅ ሲመጣ አሁን እንክርዳድ ቻሌንጅ ነው ኦፍ ኮርስ ወይም ደግሞ መጥፎ ነገር ነው። ቶሎ ንቀል ነገ እኮ ፍሬ የሚያፈራ ነገር ላይኖር ነው ሲል ኢሚዲየትሊ ስንዴውን እንክርዳዱን መለየት በማይችልባቸው ጊዜያቶች ቢያደርገው በቻሌንጁ ምክንያት እንዲሆንም ማጣ ማለት ነው። በጣም ተመሳስለው የሚመጡ ነገሮች ማኔጅ ማድረግ ካልቻልና አይደንቲፋይ አድርገን የምንለይበት ጊዜ ላይ እንዲደርስ ካላደረግነው ይሸወዳል፣ ሉዝ ነው የምናደርገው። እዚህ ላይ ባይ ዘ ዌይ ኢቭን ሪሌሽንሺፕ ላይ ከባዱ ነገር you need to give it a time ጊዜ ሰጥተህ ሪል ፐርሰናሊቲ የዛ ሰው ይወጣል። ባይ ዘ ዌይ መጀመሪያ አካባቢ ነው ስሙዝ ነው ደስ ይላል ነው ላቭ ምናምን ብዙ ነገር አለው። ሪል ላቭ ኢቭን መሆኑን you gotta give it a time sure ጊዜ ስትሰጠው ጊዜ የማይፈታው የለም። ለዛ ነው የእግዚአብሔር መንግስት ታጋሽ ነው አልክ። ትዕግስት ኖሮ የሆነ ጊዜ ስትሰጠው በዛ ጊዜ ውስጥ ፍሩቱን ታየዋለህ። ሪል ፐርሰናሊቲ ይወጣል። ለዛ ነው ባይ ዘ ዌይ ናርሲሲስት የሆኑ ሰዎች ሪሌሽንሺፕ ላይ መጀመሪያ ከቨር ነው። በጣም ይወዱ ይመስላል፣ አንተ የሚያስቡ ይመስላል አንቲል አንተን ኮንትሮል እስኪያደርጉ ድረስ። ለዛ ነው ሪሌሽንሺፕ ላይ ራሱ ችኮላ ማያስፈልግ። እዚህ ጊዜ ስትሰጠው ነገሮችን ሪል ፐርሰናሊቲ አለ ሲዱ የሚያድገው ታየዋለህ። ያኔ ነው የምትወስነው። ጊዜ ስንሰጠው ሪል ነገሩን እናገኘዋለን። የሆነ ፓርቱን አንደርስታንድ እናድርጓለን። የእግዚአብሔርንም ሐሳብ እንረዳለን። at the same time ወደ መጨረሻው ክፍል ስንደርስ እዚሁ ቨርስ ላይ ካየ እንክርዳዱን ታዲያ ለምን ዘራው ጠላት ብለው ሪሙቭ እናድርገው እናውጣው ኖ ይደግ ታውት እና እዚህ ጋር ምን እየተረዳው መጣው መሰለ ከባድ ዲስአፖይንትመንት አለ። because እንክርዳዱን እያየ በጣም ይደብራል። because you are here like literally right way በእግዚአብሔር ሐሳብ ውስጥ እየሄድኩ ነው ብለ you are struggling. Fake people, you know exactly what is happening there. They're not doing it the right way. You know what is going on. You know they are እንክርዳድ እንደሆኑ ታውቃለህ። ግን እያደጉ you see. Yes. እና ያንን ስታይ ከባዱ ቻሌንጅ ይመስለኛል። ያንን ማኔጅ ማድረግ ፊክስ ላድርግ ጀጅ ላድርግ still no don't do it አለ Jesus Christ። እና በጣም የሚገርምህ ፌክ ሰክሰስ ሴሌብሬት የሚደረግበት ዘመን ላይ ነው። እንደሚያወራ እንደነበር እንክርዳድ እያደገ ነው። እንክርዳድ ሰዎች እንክርዳድ ነው ሪል ነገር ላይ እግዚአብሔር ባላቸው ነገር ላይ እንዳይደሉ ያወቅ
እነሱ እየለመለሙ እንደውም የሆነ ቦታ እኮ ዳዊት ብሏል ኃጢአተኞች ለመለሙ we know ከየት እንዳመጡት እናውቃለን we know how they do things ግን እኔ እዚህ ጋር በእግዚአብሔር ቤት ሆኜ እግዚአብሔርን ያገለገልኩ ከባዱ ቻሌንጅ እሱ ይመስለኛል። ሰው ግን ይህን ክፍል ሲያስብ ሁልጊዜ ኢየሱስን ለምን ተከተልኩ ብሎ እንዲያስብ ነው የምፈልገው። ቢካዝ ኢየሱስን የተከተልክበት ምክንያት አላማ አልቲሜትሊ ያስቀመጥከው ቦታ ሁሉን ነገርን ዲፋይን ስለሚያደርግ ሁሉን ነገር ስለሚያስተካክል ስለሚወስንልህ አግኝተኛል። አዎ ብዙ ሰው ክርስቲያን ሆኖ በጌታ ሆኖ ጌታን የተቀበለ ሆኖ በጣም ዓለማዊ ነገር ሲያስጨንቁ ታያለህ። በብዙ ነገር ማየት ትችላለህ። ያለ እግዚአብሔርን ዋና ከማድረግ ይልቅ በጣም ተራ ነገሮች ዋና የሚያደርጉ ሰዎች አሉ። በእግዚአብሔር በክርስቶስ ኢየሱስ ያላረፈውን ህይወት ማስመሰሉም አለ በዛው ልክ ገብቷል። ሰው ኦኬ እነዚህ ኃጢአተኞች ናቸው ለመለሙ አደጉ ሰፉ ምናምን የምትለው እኮ መኖሪያን እዚህ ስታደርገው ነው። ስለ ልምላሜ ያለ መረዳት የተዛባ ሲሆን እኮ ነው። ልምላሜ ላንተ ምንድነው? ስኬት ላንተ ምንድነው? እንደ አንድ ክርስቲያን ተሳክቶልኛል እዚህ ጋር ደርሻለሁ እግዚአብሔር ይሄን አድርጎልኛል የምትለው ምንድነው? መዳን ስኬት ከሆነ ኦፍ ኮርስ አታየውም እዚህ ጋር ያለውን ነገር። ካልሆነማ በጣም ብዙ የምታያቸው ነገሮች አሉ። ጓደኛን ታያለ፣ የለበሰውን ታያለ፣ ጥሩ የነዳውን ታያለ፣ ጥሩ ቤት የሰራውን ታያለ፣ ታስጨንቃለ ራስህን። በጣም ሶሻል ሚዲያ ላይ ስታይ having big followers ለሰዎች በጣም ሰክሰስ ይመስላችኋል። ለምሳሌ አንዳንድ ጊዜ ቀደም ብላ ስለማስመሰል ወይ ደግሞ ስለተቀየጠ ህይወት ማለት ነው ፎሎወርስ ለማግኘት እየተባለ ወይም ደግሞ የሆነ ሰክሰስ የሚመስለውን ነገር ለማግኘት እየተባለ ዘፈኑንም ጭፈራውንም መዝሙሩንም ይፈራረካል። እኛ እንደ ክርስቲያን ያረፍንበት እውነት አለ። የተቀመጥንበት እግዚአብሔር ያስቀመጠን ቦታ አለ። በእግዚአብሔር ቀኝ የተሰወርን ሰዎች ነን ከክርስቶስ ጋር። ፖዚሽናችን ከስኬት ነው የሚጀምረው። የሚገርም ነገር ጀስቲፋይድ ሆነን ነው የጀመርነው ክርስትናን። በቃ you are justified ብሎ ነው የሚጀምረው። ከዛ ግን ስትኖሩ ጀስቲፋይድ የሆነ ሰው ሳንክቲፋይድ የሆናችሁ ኑሩ፣ የተቀደሳችሁ ኑሩ፣ ከዓለም ጋር ተመሳስላችሁ ሰው በልዩነት ኑሩ። ከፍታ ስንዴው ሆናችሁ ኑሩ፣ እንክርዳድ ሆናችሁ እንዳትገኙ ነው የሚለው። እንደዚህ ሆናችሁ ኑሩ ብሎ መጽሐፍ ቅዱስ ምንኖርበት አኗኗር አስቀምጦልናል። ከዛ ምንድነው የሚጠብቃችሁ ሲባል ትከብራላችሁ፣ ክብር አለ ከፊታችሁ። ገብቷል አይደል? ተስፋ የሌለን ሰዎች አይደለንም። ተስፋ ያለው ሰው በእግዚአብሔር ቀኝ በክርስቶስ በኩል የተሰወረ ሰው እና ደግሞ ከእግዚአብሔር ጋር ለዘላለም ሊኖር ያለ ሰው ዓለማዊ ነገር እያየ በዛ ራሱን የሚያስጨንቅ ከሆነ ስኬት የሚመስለውን ነገር ለማግኘት ሲባል እግዚአብሔር በማይፈልገው መንገድ ራሱ የሚያገኝ ከሆነ የክርስትና መረዳታችን ተዛባ ነው ብዬ አስባለሁ። ምክንያቱም ውጤቱን እናውቃልና ስንዴውና እንክርዳዱን ያመጣና ውጤቱን ሲናገር ምንድነው የሚለው መጨረሻ ላይ ስንዴው ይለቀማል አለ፣ እንክርዳዱም ይለቀማል አለ። ከዛ ስንዴው ወደ ምን ቢባለው ወደ ጎተራው ሲገባ እንክርዳዱስ ይቃጠላል ይላል። አፍተር ኦል መጨረሻ ላይ ምንድነው ውጤቱ ነው? we know the result። ስለዚህ የሚቃጠል ቦታ ላይ ወይም ደግሞ እንደ እንክርዳዱ የሚቃጠል ነገር መሰብሰብ የለብንም። ዋጋ ረብ የለሽ የሆነውን ነገር መሰብሰብ የለብንም። ሊያን ታሪክ ካየ እግዚአብሔር እየባረካት ነበር፣ ልጅ ያገኘች ነው እና ራሔል ደግሞ ስትራግል እያደረገች ነው፣ ጊዜ እየፈጀባት ነበር እና ያ ፓርት አይ ቲንክ ፌክ ሰክሰስ የምንለው ነገር በደንብ ይገልጸው ይመስለኛል። ሶ ራሔል ልጅ በሰዓቱ በፈለገች ሰዓት ስላላገኘች የእግዚአብሔርን ጊዜ ጠብቃ በኋላ የሚገርም በእግዚአብሔር ፍቃድ ልጅ እስክታገኝ ድረስ ስላልጠበቀች ፌክ ሰክሰስ ፈለገች እና ሰራተኛዋን ልካ
ሰራተኛዋ ስትወልድ የኔ ነው ብላ ሴሌብሬት እና ያ ፓርት በጣም ይገርመኛል። ታውቃለህ የእግዚአብሔር ፈቃድ ያልሆነ እግዚአብሔር ያልሰጣትን ልጅ ሰራተኛዋን ወደ ጄኮብ አስገብታ ስትወልድ እግዚአብሔር ባረከኝ እያለች ስም ታወጣለች ጭራሽ። እና የእግዚአብሔር ፈቃድ ያልሆነ እግዚአብሔር ያልሰጣትን ልጅ ስም እየሰጠች ሴሌብሬት ታረግ ነበር። ስም ማውጣቷ ነው ደግሞ የሚገርመው እኮ ባይዘው እግዚአብሔር ባረከኝ እያለች ስም ትሰጠዋለች። እና በጣም እዛ ጋር የገረመኝ ነገር አሁን በዚህ ዘመን ሰው ወንጀል ሰርቶ ገንዘብ ያገኝና እግዚአብሔር ባረከኝ ይላል። ሰርቆ ገንዘብ አምጥቶ ሃይጃክ አድርጎ ከዛ እግዚአብሔር ባረከኝ ያለ ያመሰግናል። ክሬዚ ታይም ላይ ያለ ነው። ተምታቷል። ለኛ በቃ ስኬት ምንለው ምንም ስራ ምንም ውስጥ ግባ ገንዘቡን ብቻ ያዙ ከየትም አምጣው የእግዚአብሔር ፈቃድ ይሁን አይሁን አገባ እና እንደ አይነት ስኬት ላይ ነው ያለው። ያ ስኬት አይደለም አክቹሊ ያ ምን ይባላል? እንክርዳድ ይባላል። ያ ፌክ ሰክሰስ ምንለው መጨረሻው አምሮ ግልጽ ነው ማይረባ ነው የሚሆነው። ይለያል ጊዜ ይፍጅ እንጂ አሁን ያላችሁ ነገር በእግዚአብሔር ፈቃድ የምታገኙት ነገር ትንሿን ብትሆን ቅድም እያወራን ነበር the seed የሰናፍጭ ቅንጣትም ትሆን ነገ ዛፍ ይሆናል በእግዚአብሔር ጊዜ በእግዚአብሔር ታይም ይገርም። ሶ ያንን ጊዜ መጠበቅ አለብን። ኦሬዲ አሁን ያልከው ነገር በጣም ይገርም ነው። ከስኬት ነው የምትጀምረው የእግዚአብሔር መንግስት ውስጥ ኦሬዲ ተሳክቶላል። ያው የሚታየውን ነገር ነው የምናየው እንጂ ተሳክቶልን ሶ ያንን ብንታገስ በእግዚአብሔር ሐሳብ ውስጥ ብንገባ የእውነት ያማረ ነገር ይኖረናል። እና እግዚአብሔር የሰጠን የትኛውም ትንሿ የምትባለው ነገር ከተንከባከብናት የእግዚአብሔርን ጊዜ ከጠበቅን ዘለን የራሳችንን ስኬት መፍጠር። አንድ ቃል ትዝ አለኝ ብዙ ጊዜ ይሄን ቃል ተጠቅሜዋለሁ በጣም ስለሚባርከኝና ከስኬት ጋር በተገናኘ ዮሴፍ በጣም ነው የሚያስደንቀኝ። ለምሳሌ ተሽጧል፣ ባሪያ ሆኗል። ጌጠኛ ልብስ የሚለብሰው ዮሴፍ ባሪያ ሆኗል። የሰው ቤት ሽር ጉድ ብሎም ያስተናግድ ሆኗል። እና ለዮሴፍ በጣም የወረደ ላይፍ እየኖረ ነው ያለው። በሰው ሀገር ነው ደግሞ እና ስኬት የሚመስል ነገር መጥቷል ወደሱ። ትንሽ ሪሊፍ እንዲያገኝ የሚያደርግ ነገር ወደሱ መጥቷል። የጃንደረባው ሚስት በቃ ከኔ ጋር ተኛ፣ ከኔ ጋር ጊዜ ያሳልፍ፣ አንደኛ ነገሮችን እንደዚህ ያስተካክልላለሁ የሚል ኦፈር ነው የመጣለት። አይ ማንም የለም ኦፍ ኮርስ አለቃ የሚለም ማንም የለም፣ ግን በእግዚአብሔር ፊት ይሄን አላደርግም ማለት ይሄንን ሰክሰስ አልፈልገውም፣ ያቋራጭ ሰክሰስ አልፈልገውም ማለት ያቋራጭ ሪሊፍ አልፈልገውም ማለት ያቋራጭ መንገድ ላይ የሚካሄደው ነገር አልፈልግም ማለት። ከዛስ መከራ ነው የበዛበት። እስር ቤት ውስጥ ተጣለ፣ ተሰቃየ። መጨረሻ ላይ ሲመጣስ የሷም የጃንደረባውም አለቃ ሆኖ ነው የመጣው። ዋው ገብቷል። መታገስን ከዚህ ክፍል እንድናገኝ ፈልጋለሁ ነው። አፍተር ኦል እግዚአብሔር የሆነ ነገር ሰጥቶናል። እግዚአብሔር የሰጠን የከበረ ነገር አለ። ጊዜ ሊወስድ ይችላል፣ ሊቆይ ይችላል። ነገር ግን ማፍራቱ ማበቡ መስፋቱ አይቀርም ከጠበቅ። ካልጠበቅን ደግሞ በጣም የከሰረ ህይወት ሊሆን ይችላል። ለምሳሌ ሳምሶንን ብትመለከት የተፈጠረው ይሄ ነው። እግዚአብሔር ካለው ነገር መንገድ እየወጣ አፍተር ኦል እግዚአብሔር እንዲታደግ ኔሽን ሰጥቶት ግን ተራ ሰው ሆኖ ነው የሞተው። እና የታገሱት ሲከብሩ ነው ያየነው መጽሐፍ ቅዱስ ውስጥ። የታገሱት እግዚአብሔር ትደርሳላችሁ ታገኛላችሁ ያላቸውን ነገር ሲያገኙ ነው የምንመለከተው። ይሄን እንደ ወጣት እንደው ዝም ብለን ግብዝ አንሆንም፣ እንፈተናለን። የሆነ ነገር በዚህ እድሜያችን ማድረግ የሚገባን ነገር አቺቭ ባላደረግንባቸው ጉዳዮች እንጂ አናረግም።
በቃ አቺቭ ባረግ እንላለን፣ ይሄ በኖረኝ እንላለን፣ እዚህ ጋር ብንደርስ እንላለን። ግን አንድ ነገር ብጠኛውኝ ነው የምንናገረው፣ አቋራጭ አንጠቀም። አቋራጭ ካልተጠቀምን እግዚአብሔርን ከጠበቀ እግዚአብሔርን የጠበቀ ፍሬዋን ሳይበላ አይቀርም። እግዚአብሔርን የጠበቀ ሲወድቅ አናይም። እስቲ እግዚአብሔርን ጠብቆ የከሰረው አንድ ሰው ንገረኝ ከመጽሐፍ ቅዱስ ውስጥ። ኖባዲ አንድም አታይም። በእሳት ውስጥ ጥሏቸው እንዴ ቀላል መንገድ እንኳን አለ ለነ ሲድራቅ ለነ ሚሳቅ ለነ አብደናጎ ኢዚ ወይ እንኳን አለ። በቃ ያቆመውን ምስል ለዛ ላቆመው ወርቅ መስገድ ነው። ኖ ኖ ኖ ኖ የእግዚአብሔርን ነው ማስቀድመው፣ ባድነኝም እግዚአብሔርን ነው ማስቀድመው ብሎ ነው። ከዛስ እግዚአብሔር በእነሱ አልፎ እሳት ሲያጠፋ እሳት ማጥፋት ብቻ የእሳትን ኃይል ማጥፋት ብቻ አይደለም፣ እግዚአብሔር በእነሱ ምክንያት ሲከብር እናያለን። ሰው ይሄንን የምትሰሙ ሰዎች እንደው እንደ ፕሮግራም እንደው ዝም ብሎ የሆነ ክፍል መጽሐፍ ቅዱስ ቁጭ ብሎ እንደማውራት እንደ አጋጣሚም እንዳታዩ። ከክርስቶስ ኢየሱስ ትዕግስት እንማር። ንጉሥ ሆኖ የታገሰ እስከ መስቀል ድረስ ሞት ድረስ የታገሰ በፍቅር በትዕግስት ያሸነፈ ደግሞ በዚህ ክፍል ውስጥ ከሰጠለሰን አፍተር ኦል ስንዴው ወደ ጎተራው ይገባል። እንክርዳዱ የሚቃጠል ነው፣ ይለያል። ቦታው በጣም ተራ ቦታ ነው። ስለተመሳሰለ ብቻ የሚወደድ የሚፈልግ አይሆንም፣ የሚቃጠል ነው የሚሆነውና ከጌታ ከኢየሱስ ትዕግስትን መማር እግዚአብሔር የሰጣችሁ የትኛውንም ነገር ጠብቃችሁ ጌታን ጠብቃችሁት እንዲያብብ እንዲሰፋ እንዲያድግ ጊዜ እንድሰጥ ደግሞ እንደ ሲድራቅ እንደሚሳቅ እንዳብደናጎ ባይሰፋስ እንደው ስለ ስኬት ብቻ እያወራንም ደግሞ እንዳንቀር ባይሰፋስ ባድነንስ ባድግስ ገብቷል። ነገ ለሞት እንደችላለሁ ነገ ኢየሱስ ይመጣል እያለ መኖር አለብን እና ነገ ኢየሱስ ስለሚመጣ እኔ ከእንክርዳዱ ጋር ስንዴውን አላጠፋም፣ እንዲሁም ደግሞ እግዚአብሔር የሰጠኝን ነገር ማሳደጋል። በዚህ አጋጣሚ እንክርዳዱ ከስንዴው እንዲለይ አንድ ነገር ያስፈልጋል። ስንዴውን መንከባከብ ያስፈልጋል። ስንዴውን ውሃ ካላጠጣኸው ስንዴው አያድግም። ካላደገ ደግሞ ከእንክርዳድ አትለየውም። እንክርዳዱ ግን መጀመሪያም የተዘራው ከሰይጣን ስለሆነ ማደጉ ላይ ቀር ይችላል፣ ያድጋል። ስንዴው ግን የተዘራው በማን ነው? አንተ እንድትንከባከበው ውሃ እንድታጠጣው ፍሎሪሽ እንድታረገው። እግዚአብሔር በውስጣችን ያስቀመጠውን ነገር እንክብካቤ ካላደረግንለት ካልኮተኮት ነው አያድግም። ካላደገ ደግሞ ከእንክርዳዱ አይለይም። ከእንክርዳዱ ካልተለየ ደግሞ ከእንክርዳዱ ጋር ይጣላል። ስለዚህ ስንዴውን ከእንክርዳዱ እንዲለይ ወይም ደግሞ እግዚአብሔር በውስጣችሁ ያስቀመጠውን ነገር ከዓለም ጋር ሳንቀይጥ ከዓለም እንዲለይ የተለየ እንደሆነ እንዲታወቅ በእናንተ በእኛ ውስጥ ያለው እግዚአብሔር እንዲከብር እንዲታይ መንከባከብ ያስፈልጋል። አሜን። እግዚአብሔር ይርዳን። የእውነት ትንሿን ነገር እንንከባከብ። ማሳደግ እግዚአብሔር ነው። በመጨረሻ ምለው ማሳደግ እግዚአብሔር ስራ ነው። እኛ ግን እንንከባከበው፣ ሾው አፕ እናድርግ፣ ያስቀመጠን ቦታ እንገኝ፣ ትዕግስት ይኑረን። ኢንክሪዝ ማድረግ እግዚአብሔር ነው። ከዛ በኋላ ፈትኑኝ አለ እኮ እግዚአብሔር። ማድረግ ያለባችሁን አድርጉና ፈትኑኝ። ስለዚህ ተገኙ፣ አድርጉት። ያችን ትንሿን ነገር ያዙ። ታለንታችሁን እግዚአብሔር የሰጣችሁን ሲድ ዘራችሁን ተንከባከቡ፣ ትከሉት፣ ውሃ ጠጡት፣ በየቀኑ ሞክሩ። and then you will see እግዚአብሔር እንዴት እንደሚባርከው። አሜን። so አብርሽ thank you so much ዛሬ ጆይን ስላረከን አንደኛ ዓመታችንን ባይብል ኤንድ ኮፊ እና ክብር መገኘት ደግሞ ስፔሻል አደረገው። ያንተ መገኘት